ግንቦት 22 2025 ምሽት አካባቢ ሁለት ፖሊሶች መኪናዋን በመንገድ ዳር ከዘንባባ ዛፍ ጋር ባጋጨች አሽከርካሪ ምክንያት ወደ ቦታው በፍጥነት እንዲደርሱ ይጠራሉ። በመጀመሪያ መደበኛ የዕለት ተዕለት ስራቸውን የሚያከናውኑ መስሏቸው ነበር። በኋላ ላይ ፍጹም ያልጠበቁት አስደንጋጭ ነገር እንደሚገጥማቸው ምንም አልጠረጠሩም። Hi, can you turn that music down? No, thank you. Ma'am, roll your window down, please. What's that going on? Can you roll your window down, please? Thank you so much. Can you turn that music off, Thank please? you so much. Ma'am, I Huh? can't hear you. We need You to have a turn it down? conversation. I love that song. Could I just see your license, please? How old do you think I am? That's my age. I'm not going to guess your age. Seriously, what do you guess my age? Can I just get your ID and registration, please? Yes, of course. Thank you. Pussy? What? Hey, what? Ma'am, put that down now. I don't know if you have any weapons on you. I am a weapon because I'm a woman, and though in the United States of America. ፖሊሶቹ ወደ መኪናው ቀርበው ሴትዮዋ ሙዚቃዋን እንድትቀንስና መስኮቷንም ዝቅ እንድታደርግላቸው በትህትና ይጠይቋታል። የተወሰነ ካንገራገረች በኋላ ተስማማና ከአንደኛው ፖሊስ ጋር ማውራት ትጀምራለች። ከአወራሯና ከአኳኋኗ ግን ፖሊሶቹ የሆነ ልክ ያልሆነ ነገር እንዳለ ስለገመቱ የመንጃ ፈቃዷንና የመኪና ምዝገባ ፎርሟን ይጠይቋታል። እሷም የተጠየቀቻቸውን ነገሮች ትሰጣቸዋለች። እስካሁን ነገሮች በተወሰነ መልኩ ሰላም ነበሩ። Because Yeah, all right, you're gonna fall down. Can you stand up? Stand right in front of the car for me. Over here. Not there. More chance. Fine. This is it. Follow my finger with just your eyes. Don't move your body. Jesus. Got a lazy eye or something? Stay right there. You will blow into this mouthpiece for 3 seconds. Do you understand? I bet you like that. Nice. Try that again. What is this? One more time. What number do you want? What? What do you want? 1.6? 5. Stay right there. Lady, back up. And when I say go, I want you to walk in a straight line towards me, all right? በኋላም ከመኪናዋ ያስወርዷታል። አንደኛው ፖሊስ በአይኗ ጣቱን እንድትከተል ቢጠይቃትም የሴትዮዋ አይን ምንም የጤነኛ ሰው ልጅ አይመስልም። ከዚያም የመጠጥ መለኪያ ማሽን ላይ እንድትተነፈስ ይጠይቋታል። ነገር ግን እሱም ሊሳካ አልቻለም። ፖሊሶቹ የሴትዮዋ ባህሪ ጭራሽ የሰው ልጅ ባህሪ እንዳልሆነ እያስተዋሉ መጥተዋል። ነገር ግን ጉዳዩ ከዚህም በላይ እጅግ የከፋ እንደሆነ አላወቁም። አንደኛው ፖሊስ የመንጃ ፈቃዷን ተጠቅሞ የሴትዮዋን ማንነት በሲስተማቸው ወይም በዳታቤዛቸው ውስጥ ያጣራል። ይህን ነበር ታዲያ ፍጹም ያልጠበቀውን ነገር ያገኘው። This chick's supposed to be dead. What does that mean? I don't know. The system says she died 3 years Hey ago. guys, Drunk driving. I'm gonna go. I don't know. What the? Stop! Stop! You know what? You are under arrest. ሴትዮዋ ሞታለች። የሞተችውም ከ3 ዓመት በፊት በመኪና አደጋ ነበር። ይህኔ ፖሊሶቹ በድንጋጤ በቁጥጥር ስር ሊያውላት ይሞክራሉ። ነገርየው ግን በዚህ አላበቃም። No, it's not your guys' fault. I'm Stop waiting resisting, for like lady. a lot right now, and I'm on my period, and it's like I'm being choked. You're under arrest, lady. No, behind your I back. don't want to have to, guys. I do not want to have to do this to you guys. Okay, I'm sorry. I'm bugging. Holy shit! Stop! 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 I Lady, told you stop! I didn't want to do that. Lady? I have to go. Oh, shit! Oh, shit! Oh, my God! Stop! Hey! ፖሊሶች ሴትዮዋን በቁጥጥር ስር ለማዋል ሲሞክሩ የተለያዩ ነገሮች ስትዘባረቅ ቆይታ በግድ እንደምንም እጇ ላይ ካቴና ያደርጉላታል። ነገር ግን ካቴናውን እንዴት እንደከፈተችው ባይታወቅም ከፍታ ወደ ጫካው ሮጣ ታመልጣቸዋለች። በፖሊሶቹ ደረት ላይ የነበረው ካሜራ የቀረጸው ቪዲዮ እዚህ ጋር ነው የሚያበቃው። ከዚህ በኋላ የተፈጠረውን ነገር አያሳይም። ይህ ነገር ፈጽሞ ወደ ህዝብ እንዳይወጣ ሲጠበቅ ቢቆይም ነገር ግን ይህ የቪዲዮ ፓርት ብቻ ተደብቆ ወደ ኢንተርኔት ሊወጣ ችሏል። ፖሊሶቹም ሆነ የአሜሪካ መንግስት ግን ስለዚህ ክስተት ያሉት ምንም ነገር የለም። ነገርየው በምን እንደተቋጨ እንኳን የሚያውቅ ሰው ማንም አልተገኘም። ይህ ፖሊሶችን ከሚገጥሟቸው አስደንጋጭና ያልተጠበቁ ክስተቶች መካከል አንዱ ነው። እኛም ከነዚህ ክስተቶች ውስጥ የተመረጡትንና እጅግ አስገራሚ የሚባሉትን መርጠን ወደ እናንተ ይዘን ቀርበናል። ቪዲዮውን ላይክ፣ ቻናሉን ሰብስክራይብ በማድረግ ጀምሩ እንላለን። አብራችሁን ቆዩ። አስፈሪው ድምጽ። በአንድ ምሽት ፖሊሶች ከተለያዩ ሰዎች ተመሳሳይ ጥቆማ በተመሳሳይ ሰዓት ይደርሳቸዋል። ከመኖሪያ ቤታቸው አቅራቢያ ካለ አንድ ጫካ ውስጥ የሆነ አስፈሪ ድምጽ እየመጣ እንደሆነ ነበር ጥቆማው። በዚያ ጫካ ውስጥ ካለው የመቃብር ስፍራ የተነሳ ከዚህ በፊትም ቦታው ከብዙ አስፈሪና መናፍስታዊ ታሪኮች ጋር ሲያያዝ ይሰማል። ታዲያ ፖሊሶች ነገሩን ማጣራት ስለነበረባቸው ሁለት ሆነው ወደ ተባለው ስፍራ ያመራሉ። እናም ወደ ጫካው ገብተው ነገርየውን ለማጣራት ነበር ሐሳባቸው።
ነገር ግን ልክ ወደ ጫካው እንደተጠጉ ፍጹም ያልጠበቁት ነገር ይገጥማቸዋል። ቪዲዮ የተቀረጸው በፖሊሶቹ መኪና ላይ ተገጥሞ በነበረው ካሜራ ሲሆን ሁለቱ ፖሊሶች ወደ ጫካው ለመግባት ሲሄዱ የሆነ አስፈሪ ድምፅ ከጫካው በኃይለኛው ሲመጣ ይሰማሉ። ከዚያም በፍጥነት እግሬ አውጭኝ ብለው ከአካባቢው ፈጥነው ይሰወራሉ። ፖሊሶቹና የአካባቢው ነዋሪዎች እንደሚሉት ከሆነ የተሰማው ድምፅ ፍጹም የሰው ልጅ አሊያም የእንስሳት እንዳልሆነና እንደዚህ አይነት ድምፅ ሊወጣ የሚችለው ከተለየ ፍጥረት መሆን እንዳለበት ያስባሉ። እነዚህ ሁለት ፖሊሶች ታዲያ ወደዚህ ጫካ ድጋሚ አልተመለሱም። ነገርየውንም ደግሞ ለማጣራት አልደፈሩም። ጉዳዩ በዚህ እንዲያበቃ ነበር የተደረገው። መቼም ከነፍስ የሚበልጥ ነገር የለም። እንግዲህ ፖሊሶቹ ደፍረው ወደ ጫካው ቢገቡ ኖሮ ግን ምን እንደሚገጥማቸው ማወቅ ከፈለጋችሁ ቀጥሎ የማጋራችሁን ታሪክ ስሙ። ባለ ረጅም ጸጉሯ ሴት። በቴክሳስ ግዛት በአንድ ምሽት የሆነ ሰው ከጎኑ ካለው ባዶ ቤት ውስጥ የሚያስፈራ ድምፅ እየመጣ እንደሆነ ለፖሊሶች ደውሎ ይጠቁማል። አንደኛው ፖሊስ ቀድሞ ስለደረሰ ነገሩ ምን እንደሆነ ለማጣራት ወደ ተባለው ባዶ ቤት ውስጥ ይገባል። ነገር ግን ውስጥ ሲገባ ፍጹም ያልጠበቀውን ነገር ያገኛል። አንዲት ፊቷ የማይታይና ረጅም ጸጉር ያላት ሴት ወደ ግድግዳው ዞራ ቆማ ይመለከታል። ሊያወራት ቢሞክርም ግን መልስ የለም። በኋላ ላይ ቀርቦ ሴትየዋን ለማየት ሲሞክር ከፖሊሱ ጋር ግብ ግብ ትፈጥራለች። በኋላም ተጨማሪ ኃይል በቦታው ሲደርስ ፖሊሱን መሬት ላይ ተዘርሮ ያገኙታል። ቤት ውስጥ የነበረችው ሴት ግን የት እንደገባች አይታወቅም። እስከ ዛሬም ድረስ ይህ ፖሊስ በዚያም ቤት ውስጥ ምን እንደገጠመውና በምን ሁኔታ ራሱን እንደሳተ የተደረሰበት ነገር የለም። እናንተስ ምን ታስባላችሁ? የዊጂ ቦርድ መዘዝ። አንድ ምሽት ሳራ የተባለች ወጣት ሴት በኮሎምቢያ ከአባቷ ጋር በምትኖርበት አፓርታማ ውስጥ ሳለች በድንገት አጠገቧ ከነበረው አፓርታማ እጅግ አስፈሪ የሆኑ ድምጾችን መስማት ትጀምራለች። ከቤቱ የሚወጡ አስደንጋጭና የእርዳታ ጩኸቶች አካባቢውን በሙሉ ስላወኩት በመንገድ ላይ የነበሩ ሰዎችም ሳይቀር ቆመው በመታዘብ ላይ ነበሩ። በኋላ ነገሩ አላቆምም ስላለ ፖሊስ ተጠራ። ፖሊሶች ውስጥ ገብተው ነገሩን ከተመለከቱ በኋላ ግን የገጠማቸው ነገር እስከዚያን ጊዜ ድረስ በሥራ ዘመናቸው አይተውት የማያውቁት ነገር እንደሆነ ይናገራሉ። በቤት ውስጥ ሁለት ሴቶች ያሉ ሲሆን አንደኛዋ ሴት ልክ በመናፍስት እንደተያዘ ሰው ጸጉሯን ትነጫለች። ሌላኛይቱን ሴት ትደበድባታለች፣ ታስመልሳለች። ሌሎችም ጭራሽ ሰውኛ ያልሆኑ ባሪያትን ስታሳይ ይመለከታሉ። በኋላም ፖሊሶቹ ግራ ሲገባቸው ካቶሊኮች የሚጠቀሙበትን የመቁጠሪያ መስቀል እንዲያመጡላቸው የአካባቢውን ሰዎች ይጠይቃሉ። ቀጥሎም የሃይማኖት አባት ወይም ቄስ ወደ ቤቱ በፍጥነት ይጠራል። ነገሩ ካለፈ በኋላ ሲጣራ ሁለቱ ሴቶች ዊጂ ቦርድ ተብሎ የሚጠራውንና መናፍስትን ለመጥራት ወይም ለመሳብ የሚጠቅመውን ነገር በመሞከር ላይ ሳሉ ነበር አንደኛዋ ሴት በድንገት እነዚያን ባሪያት ማሳየት ጀመረችው። እንደ ዕድል ሆኖ ፖሊሶች በጊዜ በመድረሳቸው የተጎዳ ሰው ባይኖርም ሳራ እንደተናገረችው ከሆነ ግን ያ የሚያስፈራው ጩኸት ሌሊቱን ሙሉ እንደቀጠለና ንጋት አካባቢ ብቻ ጋብ እንዳለ ትመሰክራለች። ከመናፍስት ጋር መዳፈር ትርፉ ይህ ነው እንግዲህ። ጥቁር ፍጥረት በቪዲዮ መሃል። ጆ ካሊያን የተባለ አንድ ሰው በአልኮል ተጽዕኖ ስር እያሽከረከረ ነው በሚል ጥርጣሬ ፖሊሶች ለምርመራ ያስቆሙታል። ጆ ለፖሊሱ በእግሩ ላይ የጤና ችግር እንዳለበትና ረዥም ሰዓት መቆም እንደማይችል ቢያስረዳውም ፖሊሱ የስካር ምርመራውን ለማጠናቀቅ ለ5 ደቂቃ ያክል በአንድ እግሩ እንዲቆም ያስገድደዋል። I will conduct your test, but I'm going to tell you this, that I'm handicapped. Okay. Like you see when I like this place. I have a false leg from my hip to my knee. በኋላም ጆን ወደ ጣቢያ ይዘውት ይሄዳሉ። ነገር ግን ጆ ፍርድ ቤት ከቀረበ በኋላ ከሁሉም ክሶቹ ነፃ ተብሎ ይሰናበታል። ጆን ሲያንገላታው የነበረው ፖሊስም በስነ ምግባር ጥሰት ምክንያት ከስራው እንዲለቅ ይደረጋል። ታሪኩ በኢንተርኔት ላይ ከተሰራጨ በኋላ ግን
ቪዲዮውን ያዩ ሰዎች እጅግ አስደንጋጭ የሆነ አንድ ነገር ያስተውላሉ። በደንብ ከተመለከታችሁት ከነርሱ ጀርባ በስተኋላ ያለውን ቦታ በፍጥነት እየተሻገረ የሚሄድ ሰው የሚመስል አስፈሪ ጥቁር ምስል ይታያል። ነገርየው ሰው ነው እንዳንል ግን የሚሄድበት ፍጥነትና ጭጋግ መሳይነቱ ግራ ያጋባል። ሁኔታው የካሜራ ብልሽት ነው ተብሎ እንዳይደመደም ደግሞ በኋላ ላይ ሌላ መኪና ያ ነገር ባለፈበት በተመሳሳይ ቦታ ሲያልፍ ምንም አይነት የምስል መዛባት ሳይታይ በመደበኛ ሁኔታ በቪዲዮ ላይ ማየት ይቻላል። ታዲያ ይህ ነገር ምንድን ነው? የሩም 209 ጉድ። በአሜሪካን ሀገር በሚገኝ አንድ ሆቴል ውስጥ የሚሰራ የጥበቃ ሰራተኛ ደንበኞች አብዛኛውን ጊዜ ከሩም 209 የሚመጡ ጩኸቶችና አስፈሪ ድምጾች እንዳሉ ቅሬታቸውን እንደሚያቀርቡ ለፖሊሶች ይናገራል። ከበርካታ ተደጋጋሚ ቅሬታዎች በኋላ የተቀረጸውን ቪዲዮ ለኢሊኖይ ፖሊስ ያስረክባል። ጉዳዩ ስላስጨነቀውም ራሱ ሁኔታውን ለማጣራት ወደ ክፍሉ ይሄዳል። ያየው ነገር ግን እጅግ የሚያስደነግጥ ነገር ነበር። John's gonna enter the room real quick just to check, make sure, see what's going on. Wait one. John. John, are you there? Okay, Amy, John wants you to call the police right now if you don't mind. He says no one's in there, but that all of the furniture's been turned upside down and the hold on. He says the carpet's been ripped up and that the shower is on, but nobody's in there. Man, that's scary. I'm officially freaked out now. ክፍሉ ባዶ መሆን ነበረበት። ምክንያቱም ሩም 209ን የያዘ አንድም ደንበኛ የለም። ነገር ግን ጆን ወደ ክፍሉ ሲገባ ዕቃዎች በየቦታው ተበትነው የቤቱ ፈርኒቸሮች ተገለባብጠውና ሻወሩም ተከፍቶ ነበር ያገኘው። በዚህን ጊዜ ጆን በፍጥነት ከክፍሉ ይወጣል። በኋላም በክፍሉ ውስጥ ደብዛዛ ጥላ የሚመስል አንድ ነገር እንዳየና ከዚህ ውጪ ግን ክፍሉ ጭራሽ ባዶ እንደሆነ ያረጋግጣል። በካሜራው ላይም ግን ይህ ነገር ታይቷል። ታዲያ ሩም 209 ውስጥ ምንድነው የተፈጠረው? ክፍሉን መንፈስ ተቆጣጥሮታል ማለት ነው? ከሆነስ ለምን ይህን ክፍል ብቻ? ይህ ቪዲዮ ኢንተርኔት ላይ ከተሰራጨ በኋላ ግን አብዛኞቹ ሰዎች ሆቴሉን ከመናፍስት ጋር በማያያዛቸው ለጉብኝት ካልሆነ በቀር በዚህ ሆቴል ውስጥ ደፍሮ ለማደር የሚመጡ ደንበኞች ቁጥር መቀነሱ ይነገራል። እናንተ ብትሆኑ በዚህ ሆቴል ታድራላችሁ? እስኪ ሐሳባችሁን ኮሜንት ላይ አጋሩኝ። ቪዲዮውን እስከ መጨረሻው ስለተመለከታችሁት ከልብ አመሰግናለሁ። እናም ከተመቻችሁ ከተዝናናችሁበት ላይክ በማድረግ እንዲሁም ቻናሉን እስካሁን ካልተቀላቀላችሁ ሰብስክራይብ በማድረግ አበረታቱን። ሌሎች ተመሳሳይ ይዘት ያላቸውን ቪዲዮዎችም በቻናላችን ገጽ ላይ ማግኘት ትችላላችሁ። ቀጣይም በሌላ ቪዲዮ እንመለሳለን። ሰላም ቆዩን።